ይሄ እኔ ነኝ ወደ አንታርክቲካ ለመሄድ በመንገድ ላይ። ችግሩ አሁን ያለሁት ኔዘርላንድ ነው እና ምንም ገንዘብ የለኝም። ላብራራላችሁ። ስሜ ሩበን ይባላል። 22 ዓመት ወጣት ተስፈኛ ነኝ። ዓለምን ሁሉ እያንዳንዱን አህጉር ዞሬ መጎብኘት እፈልጋለሁ። እንደ አብዛኛው የ22 ዓመት ወጣት ምንም ገንዘብ የለኝም። ለዛ በእነዚህ ተከታታይ ቪዲዮዎች ጓደኛዬ ፒም እና እኔ የምናደርጋቸውን የግማሽ ዓመት ፈታኝ ጉዞዎች አብረን እንዞራለን መላው ዓለም። ንጉሶች ነን። ተመልከቱት። እና ግባችን 7ቱንም አህጉራት መዞር ነው ያለምንም ገንዘብ። ይሄም ሁሉ ከኔዘርላንድ ይጀምራል። ወደ ዩትሬክት ውቢቷ ከተማ በደህና መጣችሁ። ሁሉም አድቬንቸራችን አሁን ከዚህ ይጀምራል። እዚህ ጉዞ ውስጥ 3 ዋና ዋና ተግዳሮቶች አሉብን። የመጀመሪያው መጓጓዣ ይሆናል። አዎ እንግዲህ የመጀመሪያ ግባችን የሚሆነው ስዊዘርላንድ መሄድ ነው። እና እዛ ደግሞ መኪና ብናገኝ ሄሎ የሆነ ነገር ልጠይቅ እችላለሁ? ወደ ፈጣኑ መንገድ ልትወስደን ትችላለህ? የመጀመሪያው ሙከራችን ተሳክቷል። ያ ማን ነው ስምህ? ሰዎች ውጭ ላይ ሳያችሁ ምን አሰብኩኝ መሰለ? ኦኬ ልረዳቸው ከቻልኩኝ ምን አለበት? ሁለተኛው ተግዳሮት ምግብ። ከምግብ ቤቶች የተረፈ ምግብ ካለ ለመጠየቅ አስበና ድንገተኛ የሰዎች መልካምነት ካጋጠመን እንሞክራለን። የሆነ ነገር በልታችኋል? አዎ ቁርስ በልተናል። ለምሳ የሆነ ነገር ትፈልጋላችሁ? እኔ ከፍልላችኋለሁ። እሺ ወይ በጣም እናመሰግናለን። ትለያለህ በእውነት። በጉዟችን የመጀመሪያው ምርጡ ሰው ተመልከት። እኔ ሞሮኮዊ ነኝ እና ሃይማኖታዊ ነገርም ነኝ። እናንተ እርዳታ ያስፈልጋችኋል ምንም ስለሌላችሁ አይደል? ስለዚህ እኔ እረዳችኋለሁ። ስጋት አይግባችሁ። ይገርም ሰው ነው። እናመሰግናለን። የምትፈልጉትን ነገር ያዙ እና እንደሚያጠግባችሁም እርግጠኛ ሁኑ። እሺ ለበኋላም ደግሞ የሚያስፈልጋችሁን ነገር ያዙ። ምክንያቱም እኔ ከዚህ በኋላ እኔ ደስተኛ ነኝ። ምግብና መጠጥ አግኝተናል በዚህ ምርጥ ሰው በኩል። በጣም እናመሰግናለን። ምንም ችግር የለም። ተዝናኑ። ናቀፈኝ በእናትህ። በጣም አመሰግናለሁ። በቀጥታ ዛሬ በቃ የሚያምር ነፍስ ያለው ሰው አግኝተናል። እንሂድ ወንድሜ። ያለ ገንዘብ መጓዝ ከአካባቢ ሰዎች ጋር ለመገናኘትና ያላችሁን ልዩ ልምምዶች መጠን ከፍ ለማድረግ ምርጥ መንገድ ነው። ሁለተኛ መኪናችን፣ ሶስተኛ መኪናችን። እናመሰግናለን። እንግዲህ በ20ዎቹ እድሜ ክልል የምንገኝ ሁለታችንም በዓለም ላይ ያሉ የተለያዩ ልምዶችን ከመሰብሰብ ውጪ የሚጠቅመን ነገር የለም። እሺ የዕለቱን 5ኛ ጉዟችንን ጨርሰናል። ቤልጂየም ሃስትል ነው የምንገኘው። እዛ ምን እንደምናደርግ ግን አናቅም። እና በመጨረሻም ከሶስቱ ከባድ የሚሆንብን መጠለያ ማግኘት። አሁን ቤልጂየም ደርሰናል። ጨለማ ነው፣ እየዘነበ ነው። አልዋሻችሁም፣ ይሄኛው ፈተና ሁለታችንም ከብዶናል እና ትክክለኛው የፈተናው አጋጣሚ አሁን ጀምሯል። በዓለም ላይ የሚገኙትን ሁሉንም አህጉራት ለመጎብኘት እየሞከርን ነው እና ነፃ ክፍል ካለ እየፈለግን። በጣም ይቅርታ፣ በነፃ ልረዳችሁ አልችልም። ሆቴሎችና የሀገሬውን ሰው በነፃ አልጋ ካቀረቡልን ለመጠየቅ ወሰንን። ለዛሬ ማታ ችግር አጋጥሞን ነበር። ለዛሬ ማደር የለንም። ወይ በኢየሱስ ስም አዝናለሁ። ጂም ውስጥ እንድታድሩ አይፈቀድም። እኛ ከዚህ ርቀን ነው የምንኖረው። እዚህ አጎቴ ልጎበኝ ነው የመጣሁት እኔ ነው። እሺ አሪፍ ውሻ ነው ያላችሁ። መውሰድ እንችላለን፣ መሸጥ እንችላለን። አይ በቃ ተውት። 45 ደቂቃ ውስጥ መዝነብ ይጀምራል። ብዙ ሰዎች ግን ይፈሩናል። ታያለህ፣ ይሄ ቦታ ሙሉ ለሙሉ ተይዟል። መጥፎ አይደለም። አመሰግናለሁ። ከ2 ሰዓት ከሀገሬው ሰውና ከሆቴሎች ሙከራ በኋላ ይሄንን ቡድን አገኘን። እንደምን አመሻችሁ። የሆነ ነገር ልጠይቃችሁ ይችላል? እሺ ንገረኝ። በጣም የሚደብር ጥያቄ ነው። በዚህ ወሳኝ ሰዓት ማይክሮፎን መስራት አቆመ። ግን ከዚህ እንደምትረዱት መገመት አይከብዳችሁ። አሳካ ነው። ለዛሬ የምናድርበት ቦታ አግኝተን። ሰላም፣ ስሜ ሌናንት ይባላል። አሁን ራሳችንን እዚህ አግኝተነዋል በቤልጂየም ባህል። እሺ ወንዶች ቺርስ።
ሴት ጓደኞቻችንን ከአመት በፊት ነበር የተውናቸው እና አብረን እየተዝናናን እየጠጣን ማሳለፍ ነው የምንፈልገው። ይሄን ሳምንት ምን ያደርጋችሁ ነበር? እየጠጣን ወደ ስዊዘርላንድ እንሂድ። የምታዩት ነገር ሁሉ የኛ ቦታ ነው። ዋው በስመ አብ በጣም ያበደ ነው። Partying in households with our new friends. በእኔ አስተያየት ያለምንም ገንዘብ ዓለምን መዞር የመሰለ ነገር የለም። ገንዘብ ኖሯችሁ ጉብኝት ማድረግ ከዚህ ያለ የመዝናናት እድል ለሚኖራችሁ አያችሁ። ገንዘብ ሳይኖራችሁ ግን ቢራችሁን ጠጥታችሁ ከነዛ ሰዎች ጋር እዚህ ፍራሽ ላይ ዘብ ብላችሁ ማድረግ ትችላላችሁ። አስቡት፣ ይሄ ገና አንደኛ ቀናችን ነው። ነገ በጣም ጥሩ ቀን ይኖረናል። ቀን 2